ከአዲስ አበባ ቅርብ ርቀት ላይ የኦሮሞ ነጻነት ሰራዊት ጦርነት ከፍቷል። ታጣቂ ቡድን ከ100 በላይ ሚሊሻዎች እንደገደለ በተንቀሳቃሽ ምስል አስደግፎ ገልጿል። ይደመጣል። የትግራይ ህዝብ የህወሓትን ወረራ አፈሳ በመፍራት ልጆቹን እያሸሸ መሆኑ ተሰምቷል። የሰሜን ኢትዮጵያ የጦርነት ግለትና እንቅስቃሴ ያስደነገጠው የትግራይ ህዝብ ጦርነቱ አይቀሬ ነው በማለት ጭንቀት ውስጥ ገብቷል። ሰዓቱን ጠብቆ ሰሙታላችሁ። ጀነራሉ እምቢኝ አሻፈረኝ ያለው የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌደራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃ ፍጹም ሐሰት ነው ሲል አስተባብሏል። የአይነቱ መረጃ ወደ ህብረተሰቡ የተሰራጨበት ስትራቴጂ ምንጩም ሆነ ሊያሳካው የፈለገው ግብ ግልጽ ነው ብሏል። አንኳር ዘገባችን ነው። ፖለቲከኛው ጀዋር መሐመድ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን እየጎተቱ እያስገባቸው ያሉት ግጭቶች ብሔራዊ ጥቅምን የማይጠብቁ ደህንነትን የማይገነቡና ሀገሪቱን ይበልጥ ወደ ቁስል የሚከቱ ናቸው ሲል ትችቱን ሰንዝሯል። በሰሜኑ የሀገሪቱ ክፍል ሌላ ጦርነት እንዲቀሰቀስ የሚደረገውን ግፊት በጽኑ እንደሚቃወም ገልጿል። ሰበር መረጃችን ነው። ሰላም ጤና ይስጥልን። የተወደዳችሁ የሀገር ድምጽ ሚዲያ ተከታታዮች የተመረጡ አሁናዊና ቀጠናዊ ጉዳዮችን ያካተተው የሰዓቱ መረጃ ክፍለ ጊዜ ተጀምሯል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። ለቻናላችን አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እየጠየቅን በቀጥታ ወደ መረጃዎቹ ተሻገርን። ከአዲስ አበባ ቅርብ ርቀት ላይ የኦሮሞ ነጻነት ሰራዊት ጦርነት ከፍቷል። ታጣቂ ቡድኑ ከ100 በላይ ሚሊሻዎችን እንደገደለ በተንቀሳቃሽ ምስል አስደግፎ ገልጿል። ቡራዩ የተኩስ ልውውጥ ከተካሄደባቸው ከተሞች ውስጥ አንዷ ናት ተብሏል። የደህንነቱ መስሪያ ቤት መረጃ ደርሶኛል በሚል በአዲስ አበባ የፍተሻና የአፈና ዘመቻ ጀምሯል። የፋኖና የህወሓት ኃይሎች ቦምቦችና የተለያዩ ከባድ የጦር መሳሪያዎችን አስገብተው ከትግራይ ጋር ጦርነት ሲጀመር አዲስ አበባን የጦርነት ማዕከል ለማድረግ እየተንቀሳቀሱ ነው የሚል ነው። የውስጥ ምንጮች እንዳሉት የደህንነት መስሪያ ቤቱና ፌደራል ፖሊስ የውር ድንብር ነው እየተጓዙ ያሉት ሲሉም ተናግረዋል። ሳሪስ አቦ ወደ ቦሌ ቡልቡላ የሚያሻግረው ድልድይ አካባቢ የተኩስ ልውውጥ እንደነበር የአካባቢው ነዋሪዎች ገልጸዋል። የትግራይ ጊዜያዊ አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌደራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃ ፍጹም ሐሰት ሲል አስተባበለ። በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ይህንን የገለጸው ዛሬ ቅዳሜ የካቲት 14 2018 ዓ.ም በፕሬዝዳንቱ ጽህፈት ቤት የፌስቡክ ገጹ ላይ ባወጣው መረጃ ነው። ከሰሞኑ በተለያዩ የማህበራዊ ሚዲያ ገጾች ላይ የፌደራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩ ነበር። በትላንትናው ዕለት ደግሞ መከላከያ ሰራዊት በክልሉ በሚገኙ ካምፖች ውስጥ እንዲሰፍር መግባባት ላይ መደረሱን የሚጠቅስ ሌላ ልጥፍ ተሰራጭቷል። ጊዜያዊ አስተዳደሩ ባወጣው መግለጫ እነዚህን ሁለት ጉዳዮች አስተባብሏል። የፌደራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባ ትዕዛዝ እንዳስተላለፈ መረጃ እየተሰራጨ እንደሆነ መግለጫው ጠቅሷል። የትግራይ ጊዜያዊ አስተዳደር ደግሞ በቅድመ የሰሜን እዝ ካምፖች እንዲሰፍር እንደተስማማ ተደርጎ በተለያዩ መንገዶች እየተሰራጨ ነው ብሏል። የማህበራዊ ሚዲያ ልጥፎችን የተጣመመና የተሳሳተ ሲል የጠራው ጊዜያዊ አስተዳደሩ ይህን አይነቱ መረጃ ወደ ህብረተሰቡ የተሰራጨበት ስትራቴጂ ምንጩም ሆነ ሊያሳካው የፈለገው ግብ ግልጽ ነው ብሏል። የትግራይ ጊዜያዊ አስተዳደር እየተሰራጨ ያለው መረጃ ፍጹም ሐሰት መሆኑን መግለጽ ይወዳል ሲልም አስተባብሏል። የፕሬዝዳንቱ ሌተናል ጀነራል ታደሰ ጽህፈት ቤት ይህንን መግለጫ ያወጣው በፌደራል መንግስትና በትግራይ ኃይሎች መካከል የተፈጠረው ውጥረት ወደ ግጭት ሊገባ ይችላል የሚል ስጋት በተፈጠረበት ሁኔታ ውስጥ ነው። ጥር ላይ የፌደራልና የትግራይ ኃይሎች ክልሉን ከአማራ እንዲሁም አፋር ክልሎች ጋር በሚያዋስኑ ስፍራዎች ግጭት ውስጥ ገብተው ነበር። በዚያው ሰሞን አንድ ሰው የተገደለባቸው የድሮን ጥቃቶች በተለያዩ የትግራይ ክልል ከተሞች እንደተፈጸሙ ተገልጿል። እነዚህን ጥቃቶች በተመለከተ እስካሁን ድረስ በፌደራል መንግስት በኩል የተሰጠ ይፋ አስተያየት የለም። ውጥረት ባየለበት ወቅት 3 የቀድሞ የትግራይ ኃይሎች ከፍተኛ አዛዦች ወደ አዲስ አበባ መሸሻቸው ተረጋግጧል። በሳለፍነው ሳምንት 3 የቀደሙ ጄኔራሎች አዲስ አበባ ማምራታቸውን የሚገልጸው መረጃ ለውድ ተመልካቾች ማድረሳችን ይታወሳል። 3 የቀድሞ የትግራይ ኃይሎች ከፍተኛ አዛዦች በዚህ ሳምንት ትግራይን ለቀው በመውጣት ወደ አዲስ አበባ መግባታቸውን የብልጽግናው አገዛዝ ተከፋይ ካድሬዎች የመረጃውን እውነት መሆን ይፋ አድርገዋል። ብርጋዴር ጀነራል ጎሽ ገብሬ፣ ብርጋዴር ጀነራል ከበደ ፍቃዱና ኮሎኔል ንጉሴ ወልደ ገብርኤል የተባሉት እነዚህ መኮንኖች ለ2 ዓመታት በዘለቀው የትግራይ ጦርነት ከፍተኛ አመራር ቦታዎችን የያዙ ነበሩ። የተሰማው የፕሪቶሪያው ስምምነት ከተፈረመ ከ3 ዓመታት በኋላ በፌደራል መንግስቱና በትግራይ ባለስልጣናት መካከል ባልተፈቱ አለመግባባቶች ምክንያት ለሳምንታት የዘለቀው ውጥረት እየተባባሰ በመጣበትና ወታደራዊ ዝግጅት እየተደረጉ ባለበት ወቅት ነው። ብርጋዴር ጀነራል ጎሽ
ትላንት አርብ ዕለት በሰጡት ቃል 3 መኮንኖች ረቡዕ ዕለት አዲስ አበባ መግባታቸውን አረጋግጠዋል። ህይወታችንን መምራት አልቻልንም፣ ይሰልሉናል፣ ይከታተሉናል፣ እንዲሁም ኑሯችንን አስቸጋሪ አድርጎብናል ያሉ ሲሆን ወደዚህ የመጣ ነው የራሳችን ዘዴ ተጠቅመን ነው ሲሉም አክለዋል። ይህ በእንዲህ እንዳለም በትግራይ ክልል ያለው ህጋዊ ያልሆነ ቡድን የባዕዳን ተልዕኮ በመቀበል የትግራይን ህዝብ መከራ እያራዘመ ነው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ወቀሱ። አቶ ጌታቸው ይህንን ያሉት በአዲስ አበባ ከተለያዩ የትግራይ ተወላጆች ጋር በወቅታዊ ሀገራዊ ጉዳዮች ዙሪያ ውይይት በተካሄደበት መድረክ ላይ ነው። በትግራይ ክልል የመጣውን ሰላም ወደ ኋላ ለመመለስ ከባዕዳን ሀገራት ጋር ጭምር የሚሰሩ ቡድኖችን በጽናት መታገል እንደሚገባም በመድረኩ አንስተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በትግራይ ለውጥን የሚፈልጉ አካላት በክልሉ ያለውን ፖለቲካዊ ችግር ለመፍታት መወያየት አስፈላጊ መሆኑን ገልጸዋል። የትግራይ ህዝብ የባሩዱን ሽታ ከአእምሮ ሳይጠፋና እሱን ተከትሎ ከመጣበት ሁለንተናዊ ጉዳት ሳያገግም አሁንም ከጦርነት ውጭ አስተንፋስ በሌላቸውና የራሳቸውን የስልጣን ጥም ለማርካት በትውልድ ህይወት ላይ በሚቆምሩ ቡድኖች ፈተና ውስጥ ገብቷል ያሉት ሚኒስትሩ ይህንን ሀገር የማፍረስ ተግባር ባለመቀበል ራሱን ከከንቱ መስዋዕትነት ሊቆጠብ እንደሚገባም አሳስበዋል። በሌላ በኩል ፖለቲከኛው ጀዋር መሐመድ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን እየጎተቱ እያስገቧቸው ያሉት ግጭቶች ብሔራዊ ጥቅምን የማይጠብቁ ደህንነትን የማይገነቡና ሀገሪቱን ይበልጥ ወደ ቁስል የሚከቱ ናቸው ሲሉ ትችቱን ሰንዝረዋል። በሀገራችን ደህንነትን የማይገነቡና ሀገሪቱን ይበልጥ ወደ ቁስል የሚከቱ ናቸው ሲል ትችቱን ሰንዝረዋል። በሰሜኑ የሀገሪቱ ክፍል ሌላ ጦርነት እንዲቀሰቀስ የሚደረገውን ግፊት በጽኑ እንደሚቃወም ገልጸዋል። ፖለቲከኛው በኢትዮጵያ የተለያዩ አካባቢዎች ሲካሄዱ የቆዩ ጦርነቶችና አሁን በሰሜኑ የሀገሪቱ ክፍል ዳግም እያቆጠቆጠ ያለውን የግጭት ስጋት አስመልክቶ ዝርዝር መግለጫ ሰጥተዋል። በተለይም በአማራ ክልል የታጠቀ ግጭት ከመኖሩ በፊት ከክልሉ ልዩ ኃይልና ፋኖን በኃይል ትጥቅ ለማስፈታት መሞከር ወደ ጦርነት እንደሚያመራ አስቀድሞ ማስጠንቀቁን ጠቅሶ ዛሬም በሰሜኑ የሀገሪቱ ክፍል ሌላ ጦርነት እንዲቀሰቀስ የሚደረገውን ግፊት በጽኑ እንደሚቃወም ገልጸዋል። ጀዋር ጦርነት መመራት ያለበት ለህዝብ ህልውናና ደህንነት እንጂ በስልጣን ላይ ያሉ አካላትን የፖለቲካ እድሜ ለማራዘም መሆን የለበትም ብለዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን እየጎተቱ እያስገባቸው ያሉት ግጭቶች ብሔራዊ ጥቅምን የማይጠብቁ ደህንነትን የማይገነቡና ሀገሪቱን ይበልጥ ወደ ቁስል የሚከቱ እንደሆኑም ተችተዋል። እነዚህ ግጭቶች የሀገር ውስጥ አንድነትን ከማዳከም ባለፈ ከጎረቤት ሀገራትና ከዓለም አቀፉ ማህበረሰብ ጋር ያለውን ግንኙነት በማሻከር ኢትዮጵያን ባለም መድረክ ለብቻዋ እንድትቀር እያደረጓት መሆኑን አብራርተዋል። የጦርነቱ ጠባሳ በፖለቲካውና በዲፕሎማሲው ላይ ብቻ ሳይወሰን በዜጎች የዕለት ተዕለት ህይወት ላይ ከባድ የኢኮኖሚ ጫና እያሳደረ መሆኑን በመግለጫው አመልክተዋል። የዋጋ ንረት፣ ስራ አጥነትና ድህነት ተባብሶ ባለበት በዚህ ወቅት መንግስት ለሀገር ግንባታና ለኢኮኖሚ ማገገሚያ ከመዋል ይልቅ ለግጭትና ለጦርነት መዋዕለ ንዋይ ማፍሰሱን መቀጠሉ መሪነት ሳይሆን ሀገር ወደ ድካም የሚወስድ መንገድ ነው ብሎታል። ጀዋር መሐመድ ሌላ ጦርነት የኢትዮጵያን ቀውስ ከመፍታት ይልቅ ይበልጥ እንደሚያወሳስበውና አለመረጋጋቱን ወደ አጠቃላይ የአፍሪካ ቀንድ እንደሚገፋው አስጠንቅቀዋል። ሀገሪቱ አሁን የሚያስፈልጋት ጦርነት ሳይሆን ራስን መግታት፣ ቁም ነገር ያለው የፖለቲካ ውይይትና በድርድር የሚደርስ ስምምነት መሆኑን አጽንኦት ሰጥተዋል። ሌላ ጦርነት ምንም አይነት በጎ ዓላማ እንደማያገለግል በታሪክ እንዲመዘገብ የጠየቀው ጀዋር ተጽዕኖ ፈጣሪ አካላት ሁሉ ጦርነቱ ከመጀመሩ በፊት እንዲያስቆሙ ጥሪ አቅርበዋል። ይህ በእንዲህ እንዳለም የትግራይ ህዝብ የህወሓትን ወታደራዊ አፈሳ በመፍራት ልጆቹን እያሸሸ መሆኑ ተሰምተዋል። ከዚህ በመነሳት ልጆቹን በገፍ እያሸሸ ነው። ለሰው አዘዋሪዎች ጭምር ክፍያ እየከፈለ እያስወጣ መሆኑ ተሰምተዋል። የበላይ የህወሓት ፖለቲካና ወታደራዊ አመራሮች ልጆቻቸውን ወደ ሩቅ ሀገራት አሜሪካ፣ አውሮፓና አውስትራሊያ ካስወጡ የቆዩ ሲሆን ታችኞቹ የህወሓት ካድሬዎች ደግሞ ህዝቡን ልጆችንና ስንቅ አምጣ እያሉ የራሳቸው ልጆች ግን ወደ አዲስ አበባ ሳይቀር በማሸሽ ላይ መጠመዳቸው ተነግሯል። የተወደዳችሁ የአገር ድምጽ ሚዲያ ቤተሰቦች የተመረጡ አሁናዊ መረጃዎቻችን ይህንን መስሉ ነበር። ስለተከታተላችሁን ከልብ አመሰግንን። ለቻናላችን አዲስ ሆናችሁ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እየጋበዝን በዚሁ ተሰናበትን። ሰላም ለምድራችን፣ ሰላም ለኢትዮጵያ፣ ጤና ይስጥልን።
Audio